በቃ እኔ አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ከስራው ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ አጠቃላይ ጉዳዩ የመንግስት ምክንያቱን ግን አናውቅም። ይችን ቤተክርስቲያን በማፍረስ እንዲህ በማድረግ መንግስት የሚያተርፈው አላውቅም። አገር እያፈረሱ ቤተክርስቲያን እያፈረሱ ብልጽግና ይባላል። ብልጽግና ምን መበልጸግ፣ ማደግ፣ መለወጥ፣ ከድህነት መውጣት ነው። ይህ ከድህነት መውጣት ሲባል ከአስተሳሰብ ድህነት ከአይምሯዊ ድህነትን ጭምር መውጣት። አሁን ግን በጣም ወደ ትልቅ ድህነት እንጦርጦስ እየወረዱ አገር አፍርሶ ይህችን አገር የሆነች ቤተክርስቲያንን አፍርሶ ብልጽግና ይባላል። እድገት ልማት አይባል። ይህ ትልቅ ስብራት ነው። መዶሻ ይዞ የለማችውን አገር የሆነችውን ቤተክርስቲያን እያፈረሰ ልማት ብልጽግና አይባልም። አይታሰብ ማይካራ ወለጋ ጉሊሱ መተከል ጎራ ፈርዳ እዚህ ቤተ መንግስት አፍንጫ ስር እዚህ ቡራ ለተጨፈጨፉ ዜጎች ማን ነው ኃላፊነቱ? በሰላም አብረን ያልኖርን ሰዎች በጦርነት አብረን መኖር ግዴታችን ይሆናል ማለት ነው። ይህ የአርሲዎች እንባና የገዣቸው ምላሽ ብቻ አይደለም። ይህ የዚያ ለመገደል የታጨ ሕዝብ ጩኸትና ደምም ነው። አጣየን ተመላልሰው ያጋዩ፣ በወለጋ ሺዎችን የጨፈጨፉ፣ በደራ አያሌዎችን የቀጠፉ፣ በጅጅጋ ቤተ ክርስቲያን ውስጥ እየገቡ የገደሉ፣ በአዳማና በወይብላ ማርያም በታቦታት ፊት ካህናትንና ምዕመናንን የረሸኑ፣ በከረዩ አባ ገዳዎችን የጨፈጨፉ፣ በአርሲም ይህንኑ እያደረጉ ቀጥለዋል። በዘንድሮ ዓመት ብቻ ይህ ጭፍጨፋ ለሶስተኛ ወይም ለአራተኛ ጊዜ የተካሄደ ነው። የዚህ ግድያ ባለቤትና አቀነባባሪ መንግስታችን አይደለም የሚሉትን የብልጽግና ምዕመናን አገዛዛችሁ ይህንን ግድያ ካልፈጸመው ለምን ሰዎችን ተጠያቂ ሲያደርግ አናየውም የሚለውንም ሆነ ተደጋግሞ ሲፈጸም ለምን አልተከላከለውም? የመንግስትነት ወጉ ጉዳት እንዳይደርስ መጠበቅ ከደረሰም መጠየቅ አይደለም ወይ የሚለውን ጥያቄ ለእነዚህ አገር ማስተዳደር ለማይችሉ ሰዎች የማይመጥን ነውና እንለፍ። ግን ከጀርባ ያለውን ውስብስብ ሴራና ፍላጎት በመጠኑ ለመረዳት የሚያስችለንን ምርመራ ማድረግ ያስፈልገናል። ለመሆኑ ግን ለምን የአርሲ ኦርቶዶክሶችን መርጦ መግደል አስፈልገ? ለምንስ ተደጋገመ? ከዚህ በፊት የአስከሬንን ዝርዝር በብሔር ሲያነቡ የሚታወቁት ጠቅላይ ሚኒስትሩ ለምን በአሁኑ ወቅት ዝም አሉ? እንዲያ የሞቱ ሰዎችን አጽም በብሔር እየተነተኑ ሲያቀርቡ የነበሩት አብይ አህመድ ዛሬ የአርሲ ኦርቶዶክሳውያንን መገደል በዝቅተኛ የኃላፊነት ደረጃ ላይ ባሉት ኃይሉ አዱኛ በተባሉ የኦሮሚያ ክልል የበታች ሹም እንዲነገር ለማድረግ ለምን ፈለጉ? አስገራሚው ነገር ደግሞ ኃይሉ የተባሉት እኒህ የበታች ኦህዴድ የተናገሩት ነገር ነው። የአርሲ ኦርቶዶክሶች ተመርጦ የሚገደሉበትን ትራጀዲ የጠላትን ተልዕኮ አክሽፈነዋል በማለት ገልጸውታል። አክሽፈነዋል ሲሉ ምን ማለታቸው? እኒያ አማራን ሰባበር ነው የሚሉት ሽመልስ አብዲሳ በሚያስተዳድሩት ክልል ውስጥ ያለን የሌላ ብሔር ተወላጅ እየሰቀሉም እየገደሉም በጅምላም በተናጠልም እያጸዱ ካልሆነ በቀር ለምን አንዲት ገጽ የሐዘን መግለጫ ማውጣት ተሳናቸው? እነዚያ በኦሮሚያ የሚገደሉ ሰዎች ሞት የሚቆመው ትግራይ ላይ ወረራ ሲፈጸም ነውና አሁኑን ይሁንልን እያሉ በእንባይ ሲራጩ የነበሩት የአብይ አማሮች እነ ሽታይ ምን አለ ምና ከወራት በፊት ስለ አርሲ ጭፍጨፋ የመጀመሪያ ደረጃ ሪፖርት አውጥቻለሁ ያለው የሃይማኖት ተቋማት ጉባኤ የተባለው የአብይ አህመድ ቀኝ እጅ የቀሲስ ታጋይ ታደለ ቢሮ ሁለተኛውን ሪፖርት ለምን ሳያወጣው ቀረ? የአርሲን ሀገረ ስብከት ሊቀ ጳጳስ ያስነሱት እነ አራርሳ መርዳሳ የሚዘውሩት ነው የሚባልለትን ጉባኤ የሚመሩት እኒሁ ቀሲስ ታጋይ ታደለ ምርጫ መረጡ የሚሉት እነ ፋናና ኢቲቪ የአርሲ ሰዎችን መጨፍጨፍ ለምን ሲናገሩ አልዘገቡላችሁ? መንግስትስ ለምን መረጃ ትሰጣላችሁ በሚል እዚህ ያሉ ካህናትን መሰወርና ማሰር ቀጠለ። ሊቀ ጳጳሳቱንስ ማቀያየር ለምን አስፈለገ?
ታቦተ ጽዮኑ ይገኝበታል በሚባልለት አክሱም ደጃፍ ላይ ኦርቶዶክሳውያን ሲጨፈጨፉ ውሸት ነው አልተፈጸመም እያሉ ከኦህዴድ ወገን ሲሰለፉ የነበሩት እነ አቡነ ጴጥሮስን አባል ያደረገው ፓትርያርኩ አቡነ ማትያስ ለብቻቸው የዜጎችን መገደል ሲያወግዙ እኛን አይወክሉም የሚል መግለጫ እየያዙ በመንግሥት ሚዲያ የሚከሰቱትን እነ አቡነ ዮሴፍን የያዘው ቋሚ ሲኖዶስ ግንቦት 23 የተፈጸመን ጭፍጨፋ ደጋግሞ የሚከሰትን ጅምላ ግድያ ለማውገዝ ለምን ይህንን ያህል ዘገየ? እዚህ ጋር ፓትርያርኩ አቡነ ማትያስ የአርሲ ጭፍጨፋን በማስመልከት ጥሩ ቃል ተጠቅሟል። የጥቃት ሰንሰለት። በእርግጥ የጥቃት ሰንሰለቱ ምንድንና ማን እጅ ላይ ያለ? በሰሜን ኢትዮጵያ ገዳማትን ያወደመ፣ በጠቅላይ ሚኒስትሩ አንደበት ቤተ ክርስቲያን ተኩስ መለማመጃ ትሆናለች ያለ፣ በጄኔራሎች አንደበት ቤተ ክርስቲያን ይመታል እያለ የዛተ፣ አዳማና ሻሸመኔ ቤተ ክርስቲያን ቅጥር ውስጥ ገብቶ እየተኮሰ ሲገድል ያሳየ መንግሥት፣ በጅግጅጋ ቤተ ክርስቲያንን ያጋየ አገዛዝ፣ የወይብላ ማርያም ምዕመናንን ሲረሽን የዝዋይ ገዳም አባቶችን ሲገድል ያሳየ አገዛዝ ባለባት ኢትዮጵያ ውስጥ በአርሲም 100 ዓመታትን የተሻገረ ቤተ ክርስቲያን እንዲወድም ማድረጉ ታውቋል። ይህ ቤተ ክርስቲያንና ምዕመናንን ኢላማ ያደረገ ጥቃት ለምን በኦህዴድ ብልጽግና የአገዛዝ ዘመን ውስጥ የሚፈጸሙ ነው? ለምንስ ከዚያ በፊት አልታየም? ለምንስ በድርጊቱ መንግሥት እርካታና ደስታ ሊሰማው ቻለ? ለምንስ አያስደነግጠው? እነዚህን ጥያቄዎች ለመመለስ የምናደርገው ጥረት አርሲን የደም ምድር ያደረገውን እጅ ሊያስገኝልን ይችላል። በብሔር ስንመለከት 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ሕይወታቸው በከንቱ አልፏል። በእምነት ስንመለከት 40 ክርስቲያን፣ 34 ሙስሊም፣ 12 ሌላ ወይም በውል ያልተለዩ ሰዎች አልፈዋል። እንዲህ በዘር የሚዘረዝሩት የሞቱ ሰዎችን እሳቸው በቀሰቀሱት ግጭት ያስፈጇቸውን ንጹሐን በሽመልስ አብዲሳ ሚሊሻዎች በሻሸመኔና አካባቢው እንዲገደሉ የተደረጉትን ሰዎች ነው። እኒያ ሰው ሲኖር ኢትዮጵያዊ፣ ሲሞት ኢትዮጵያ ነው እያሉ ሲናገሩ የነበሩት መሪ የሰው ልጅ አጋድለውና ገድለው ከጨረሱ በኋላ የሚናገሩት የአስከሬን ብሔር ነው። ይህንን መግለጫ ጥቅምት 23 2012 ዓ.ም ከመስጠታቸው በፊት በሻሸመኔና አካባቢው ኦርቶዶክሳውያንና ሌሎች ነዋሪዎች ላይ የተፈጸመውን ጭፍጨፋ ሲካሄድ እነ አቶ ኢብራሂም ከድር አመራር ነበሩ። አቶ ኢብራሂም ከድር አሁን የአርሲ ዞን ዋና አስተዳዳሪ ናቸው። ያኔ የጥቅምት 2012ቱ የሻሸመኔ ጭፍጨፋ ሲካሄድ የከተማዋ ምክትል ከንቲባ ነበሩ። ዋናው ከንቲባ ተማም ሁሴን ይባሉ ነበር። በጥቅምቱ ጭፍጨፋ በከተማቸው የተነሳውን ቀውስ በማስመልከት በእኩለ ሌሊት ለአቶ ሽመልስ አብዲሳ ደውለው እየመጣ ያለው ኃይል ከኛ አቅም በላይ ነውና በከተማ ፖሊስ ስለማንቋቋመው ኃይል ይጨመርልኝ ሲሉ ጠየቁ። አቶ ሽመልስ አብዲሳ የመለሱት መልስ አርፈተኛ የሚል ነበር። ይህንን ጉዳይ አቶ ተማም ፍርድ ቤት ውስጥ የተናገሩት የተመዘገበ ቃላቸው መሆኑን ከዚያም ሲያልፍ ይህ የአርሲ ኦርቶዶክሶች ጭፍጨፋ በአንዳች የጥቃት ሰንሰለት እየተፈጸመ የቀጠለ እንደሆነ የሚገልጽ። በእርግጥ ፓትርያርኩ ይህ የጥቃት ሰንሰለት የትኛው ነው የሚለውን አያመለክቱ። ይሁን እንጂ የጥቃቱን ሰንሰለት የመጨረሻውን ገመድ ለመረዳት ይጠቅመን ዘንድ ከወራት በፊት ቀሲስ ታጋይ ታደለ የፈጸሙትን ድርጊት ማስታወስ ያስፈልገናል። ባሳለፍነው ኅዳር በአርሲ ዞን የተካሄደውን ኦርቶዶክሳውያን ላይ ያነጣጠረ ጭፍጨፋ በማስመልከት ተደርጎ በማይታወቅ ደረጃ የኢትዮጵያ ሃይማኖት ተቋማት ጉባኤ የተባለውና የሀገሪቱን የሃይማኖት ተቋማት ያካተተ ተቋም ምርመራ አደርጋለሁ ብሎ ተነሳ። ተቋሙ ጠቅላይ ሚኒስትሩ የአገሬ ልጅ ነው በሚሏቸውና በቤተ መንግሥቱ ጥበቃ እንደሚደረግላቸው በሚነገርላቸው የኢቫንጀሊካል ቄስ በሆኑት ቀሲስ ታጋይ ታደለ የሚመራ የተቋሙ ቦርድ ሳያውቅ ለጥናት የተሰማሩት የሃይማኖት ተቋማት ጉባኤ 9 አባላት ያሉትን አጣሪ ኮሚቴ አቋቁሞ ወደ አርሲ ያቀና። ኮሚቴው ጥቃት ወደ ደረሰባቸው አካባቢዎች እንዲላክ ከመደረጉ በፊት የመንግሥት ተወካዮች የመለመሏቸውና ስለ ጥቃቱ የሚናገሩት ነገር አስቀድሞ የተሰጣቸው ሰዎች ጠበቁን የሚሉ አንድ የኮሚቴው አባል የኦርቶዶክስ ክርስቲያኖች በመደዳ ወደ ተገደሉበት አካባቢ እንዳንሄድ ተደርገን በሴርካ ወረዳ ላይ ብቻ በአንድ ቤተ ክርስቲያን ግቢ ውስጥ ካድሬዎች ያመጡልን ሰዎች አነጋገርን ይላል።
በካድሮቹ ተመልምለው የመጡት ሰዎችም ቢሆኑ ጥቃቱ ያደረሰው አካል ስሙ ማን ነው ሲባሉ ከመግለጽ ይልቅ በደፈናው ታጣቂዎች ናቸው እያሉ ይናገሩ ነበር የሚሉት የኮሚቴው አባል በተናጠል ሲጠየቁ ግን የመንግስት አካል እንደሆኑ ለመናገር ድፍረቱ ነበራቸው በማለት ያክላል። ይህንኑ ሪፖርታቸውን የኮሚቴው አባላት በዚህ በምስሉ ላይ በሚታየው የመጀመሪያው ሪፖርታቸው ላይ ያሰናል። ሆኖም የአብይ አህመድ ቀኝ እጅ ቀሲስ ታጋይ ታደለ ነገሩ አልጣማቸውምና ወደ ቤተ መንግሥት ወሰዱ። ሲመለሱም ሪፖርቱ መቀየር አለበት የሚል መመሪያ ይዘው ሰነዱ ለሕዝብ ይፋ ከመሆኑ በፊት እንደገና እንዲጻፍ አዘዙ። መንግሥት ጥቃቱን የፈጸመው ሸኔ ነው እንዲባል ይፈልጋል። እናም ሸኔ ብላችሁ በሪፖርታችሁ ላይ ጻፉ፣ የሟቾችን ቁጥር እንዳይጠቀስ ሲሉም ለመስክ ጥናቱ ወደ አርሲ ሄደው ለነበሩት ሰዎች መመሪያ አስተላለፉ። የኮሚቴው አባላት የታዘዙትን አድርገው ሁለተኛውን ሰነድ ጻፉና ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠን ምላሽ ይህንን የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩት ታጣቂዎች ናቸው ብለው በዚህ በምስሉ ላይ የሚታየውን ሪፖርት ጽፈው አሰናዱ። መግለጫውን ለመስጠትም ቀን ቆርጠው ሚዲያዎችን ጠሩ። መግለጫው በሚሰጥበት ማለዳ ላይ ግን በሃይማኖት ተቋማት ጉባኤ ጽሕፈት ቤት ውስጥ በድንገት የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊ አራርሳ መርዳሳ የሰላም ሚኒስትሩን መሐመድ እድሪስን አስከትለው ገቡ። በሪፖርታችሁ ላይ ጥቃቱን ያደረሰው ሸኔ ብቻ ሳይሆን ፋኖም ነው ብላችሁ ጻፉ ሲሉም አዘዙ። አራርሳ ቀጠሉ። በአርሲ የተፈጸመውን ጭፍጨፋ መንግሥት እንዳደረገው በማስመሰል የሚዲያ ዘመቻ የከፈቱብን የሀገረ ስብከቱን ኃላፊ አቡነ ያሬድ ናቸው። እሳቸውን ከኃላፊነት ለማስነሳትም ቤተ ክርስቲያኑን እንዳለ አቃጠሉት። የሰንበት ትምህርት ቤቱን አዳራሽ፣ የህዝብ መሰባሰቢያ አዳራሽ፣ የሰንበት ማህበር መጠጫ ቤቶች አጠቃላይ እንዳለ ብንሞጨም ህዝቡ ይባል ሸሸ። 200 ቤት በላይ ተቃጠለ። የሽመልስ አብዲሳ አስተዳደር ኃይሉ አዱኛ በተባሉ የበታች ካድሬ በኩል ይህንን ጥቃት የፈጸመው ሸኔ ነው ሲል መግለጫ ሰጥቷል። ይሁን እንጂ የአካባቢው ማህበረሰብ ስለደረሰበት ጉዳትና ጉዳቱን ስላልደረሱበት ሰዎች በነፃነት እንዳይናገር ከልክሏል። በአካባቢው የደረሰውን ጉዳት ለመገናኛ ብዙሃን የተናገሩ ካህናት በብልጽግና ቁጥጥር ስር የዋሉት ከባለፈው ህዳር ወር መጨረሻ ጀምሮ እኒሁ ሰዎች ወደ ፍርድ ቤት አልተወሰዱም፣ አልተከራከሩም፣ አልተከሰሱም። ይህንን የሚያደርግ መንግሥት ገዳያችሁን አጋልጣችኋል ብሎ የሚወነጅል አገዛዝ ነው እንግዲህ ጥቃቱን የሰነዘረው ሽብርተኛው ሸኔ ነው ሲል የሚከስ። አሁንም በኮንፊውዝና ኮንቪንስ ፖሊሲ አገር እንመራለን ለሚሉት ለኦህዴዶቹ ለነ ሽመልስ አብዲሳ የሚቀርበው ጥያቄ ግልጽ ያለ መንግሥት ነን ካላችሁ በእርግጥም አገር ማስተዳደር የማይሆንላችሁ እንደገናም ብትፈጠሩ የማይሳካላችሁ ካልሆነ በቀር ይህንንም ጥቃት እናንተም ካልፈጸማችሁት በቀር የዜጎችን ደህንነት መጠበቅ ለምን ተሳናችሁ? ይህንን ጥቃት እናንተ ካልፈጸማችሁትና ካላስፈጸማችሁትስ የዜጎችን ደህንነት መጠበቅ ቢሳናችሁ እንኳን ጥቃቱን ያደረሰውን አካል በገለልተኛ አካል እንዲጣራ ለምን አትፈቅዱ? ይህንን የአርሲ ጭፍጨፋ ያስፈጸመው መንግሥትና ባለሥልጣኖቹ ካልሆኑ ቢያንስ ባለመካከለኛው የአካባቢው ባለሥልጣን ለምን አልተጠየቀም? አልተከሰሰም? ደግሞስ እነ አራርሳ መርዳሳና ሽመልስ አብዲሳ የአርሲና አካባቢውን ሀገረ ስብከት ሊቀ ጳጳስ አቡነ ያሬድን ከነ አቡነ ሳዊሮስ ጋር በመመሳጠር ለምን ከኃላፊነት እንዲነሱ አደረጓቸው? የእርሳቸው ከሀገረ ስብከቱ ላይ መነሳት በህዳር ወር ላይ የተፈጸመውን የኦርቶዶክሳውያን ጭፍጨፋ ለሚዲያ ተናግረዋል በሚል የተፈጸመ አይደለምን? እነዚህን ጥያቄዎች ማሰላሰል የእነዚያን ንጹሐን ደም አፍሳሽ ለመረዳት የሚጠቅም ይሆናል። አቡነ ማትያስ የአርሲ ኦርቶዶክሳውያንን መጨፍጨፍ ምክንያት አድርገው ባወጡት መግለጫ ላይ ባሰፈሩት አንድ መልእክት የዕለቱን ዝግጅታችንን እናጠናቅ። አቡኑ እንዲህ አሉ። ቤተ ክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚልን ቁጭት እና የሐዘን ጥያቄን ፈጥሟል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን። ክፍሎች በተለይ እንግዲህ የዜጎችን መብትን የማስከበር እንደዚህ በተደጋጋሚ የሚደርሰውን የክርስቲያኖችን ድርጊት በተለይም